በጣም ጥቂት አውሮፕላኖች ናቸው ያሉትና ማንም ሰው አውሮፕላን ይዞ ቢመጣ ጥሩ ቢዝነስ ውስጥ ነው የሚገባው። እንደነ ኬንያ፣ ሳውዝ አፍሪካ፣ ኢጂፕት አይነት ሀገሮች ካልሆኑ ሌላው ጋር በጠቅላላው የአውሮፕላን ፍላጎቶች ማሟላት አልተቻለም። ትኬት ለመግዛት ትግል ነው። አውሮፕላን ውስጥ ለመግባት ትኬት ያለውም የሌለውም በጉልበት መግባት ይፈልጋል እና ያለው የመርካቶ ገበያ ነው የሚመስለው። መዓት አውሮፕላን ነው ተቆም አንዳንዴ 10 አውሮፕላን ተራ ይዞ ይጠብቃል እና በዛን ጊዜ የጫት ንግድ በጣም የተፋፋመ ጊዜ ስለሆነ ብዙ አውሮፕላኖች ጫት ነው የሚሰሩት። የከሰርንበት ዋናው ምክንያት አውሮፕላኑን ለመከራየት የፈረምነው ውል ስህተት ነበር። በእነኚህ ሀገሮች ውስጥ ሄዶ ስራ መጀመር ለሚፈልግ ሰው ክፍት ነው። የአቪዬሽን ስራ በጣም ክፍት ነው። ምክንያቱም መንገድ የለም፣ ሬል በጣም ጥቂት ነው ያለው እና ያለው ሚንስ ኦፍ መገናኛ በአየር ብቻ ነው እና አንዳንድ ሀገሮች ደግሞ ላይክ ኮንጎ ሊትራሊ ምንም መንገድ የሌለበት ትልቅ ሀገር የአየር አገልግሎት በጣም ነው የሚያስፈልገው እና ደግሞ ሪሊ ያንን አገር በመንገድ ለማገናኘት ብዙ ገንዘብ እና ጊዜም የሚፈጅ ነው። ትልቅ ነው ኮንጎ። ከኬንያ ድንበር ከነ ታንዛኒያ ከነ ዩጋንዳ ድንበር ጀምሮ እስከ አትላንቲክ ኦሽን የሚሰፋ አገር ጥቅጥቅ ያለ ደን ያለበት ስለሆነ የግድ በአውሮፕላን ነው መገናኘት የሚቻለው። ስለሆነም የአቪዬሽን ስራ ቢዝነሱን ለሚፈልግ ሰው በጣም ክፍት ነው። አንደኛ ከአንድ ቪሌጅ በትናንሽ አውሮፕላኖች የፍጆታ እቃዎች ማመላለስ ስራ በጣም ክፍት የሆነ ነው። ተለቅ ያለ አውሮፕላን አቅም ላለው ሰው ደግሞ የካርጎ እና የፓሰንጀርም ስራ ቢሆን ግን በተለይ የካርጎ ስራ በጣም ፕሮፊታብል ነው እና ሬቱም የሚከፈለው ፐር አወር የሚከፈለው ከሁሉም ሀገሮች ከፍ ያለ ነው። ስለዚህ አሁን ወደዛ ሄጃለሁ። እኔም መኖሪያ ኬንያ ይሁን እንጂ ስራዬን የምሰራው ኮንጎ ውስጥ ነው። ኮንጎ በእኔ አውሮፕላን ሳይዝ 2 ቶን ብቻ ነው የምትጭነው፣ ግን የምታገኘው ገንዘብ ሌላ ቦታ ሚዲየም ሳይዝ አውሮፕላን ይዘህ ብትሰራ ከምታገኘው ገንዘብ ጋር ይመጣጠናል። ትንሽ አውሮፕላን ይዘህ ሰው ደግሞ የመከራየት ገንዘቡንም የመክፈል አቅም አለው። ሀገሩ ኢኮኖሚም ደህና ነው። ስለዚህ ከሌሎች ሀገሮች የተሻለ ነው። በአሁኑ ጊዜ ደግሞ በጣም ትንሽ ኮምፒቲሽን ነው ያለው። ለሀገሩ ሳይዝ እና ለፖፑሌሽኑ በጣም ጥቂት አውሮፕላኖች ናቸው ያሉት እና ማንም ሰው አውሮፕላን ይዞ ቢመጣ ጥሩ ቢዝነስ ውስጥ ነው የሚገባው። እዛ ላይ ኮንጎ ላይ ያሉት ልምድ ትንሽ ማሳት እንችላለን? ኮንጎ እንደ ርስት ነው የምትከፋፈለው አካባቢውን። እኔ ያለሁበት አካባቢ ያሉትን ትናንሽ መንደሮች በሙሉ የፍጆታ እቃዎች፣ የነጋዴ የፍጆታ እቃዎች እና በኮንጎ ያለው
ነጋዴ ኪዮስክም ያለው ቢሆን እዚህኛው መንደር አንድ ኪዮስክ ካለው የሚቀጥለው ኪዮስክ አንድ ወይ ሁለት ሌሎች ኪዮስኮች ይኖሩታል። ስለዚህ እነሱን እቃዎቹ በኮንሱምድ በሆኑ ቁጥር ማሟላት ስላለበት እና ደግሞ የመክፈል አቅም ስላለው ትናንሽ የፍጆታ እቃዎች አሰባስቦ ይዞ ይመጣልና አሁን በቀን አንዳንዴ 4 ይብረሩልን ይሉኛል። ግን እንደዛ ከሆነ የሞተሩ እድሜ ስለሚያንስ 3 ብቻ ነው የምሰራው በቀን 3 ሰርቼ የሚበቃ ገንዘብ ነው የማገኘው በእውነቱ። እና የአውሮፕላን ኮንዲሽን ተከናክኜ ጥቅሜንም አግኝቼ ጥሩ ስራ ነው ሀፒ። በጠቅላላ አፍሪካ ውስጥ አብዛኛው ቦታ ኤክሴፕት እንደነ ኬንያ፣ ሳውዝ አፍሪካ፣ ኢጂፕት አይነት ሀገሮች ካልሆኑ ሌላው ጋር በጠቅላላው የአውሮፕላን ፍላጎቶች ማሟላት አልተቻለም እና ቢዝነሱ ክፍት ነው። አንደኛ ሎካሊ ያሉት ሰዎች ሀገሮች አቪዬሽን በሀገራቸው ውስጥ ራሳቸው ለማሳደግ ብዙም ጥረት ስላላደረጉ እስካሁን ድረስ አቪዬሽን ሊያድግባቸው አልቻለም። ስለዚህ የላቸውም እና ምንድን ነው የሚሆነው? የውጭ ሀገር ሰው ከሌሎች አፍሪካ ሀገሮች ወይም ደግሞ ከአፍሪካ ውጭ ከሆኑ ሀገሮች አውሮፕላኖች መከራየትና ወይም መጥተው እንዲሰሩ በመፍቀድ በዚህ ላይ የተመሰረተ ነው። ስቲል ችግር አለ። አሁን ኮንጎ ውስጥ ከምስራቅ ወደ ምዕራብ ለማቋረጥ ከፈለክ በትግል ነው የምትገባው። የመንገደኛው ብዛት በጣም ብዙ ነው። ያለው የአውሮፕላን አገልግሎት አነስተኛ ነው። ስለዚህ ትኬት ለመግዛት ትግል ነው። አውሮፕላን ውስጥ ለመግባት ትኬት ያለውም የሌለውም በጉልበት መግባት ይፈልጋል እና ያለው የመርካቶ ገበያ ነው የሚመስለው። ግፊያ ነው አውሮፕላን ውስጥ ለመግባት እና ከምስራቅ ወደ ምዕራብ ላይክ ከጎማ ወደ ኪንሻሳ ለመሄድ ጠንካራ ሰው መሆን አለበት። ትግል ነው፣ ግፊያ ነው። የሚሸጡትም ትኬት እንግዲህ አንዳንዱ ሰው ዩኒፎርም ሳያደርግም ስለሚቀር እንደልባቸው ናቸው እና ከዚያ በኋላ ለአዲስ ሰው ፖዚቲቭ ቡኪንግ ለሌለው ሰው ያንን ሲት መሸጥ ከፈለጉ በጣም ትልቅ ትግል ነው። which means ቢዝነስ የሚበቃ ቢዝነስ አለ። ነጋዴው እቃ ይዞ ሲመጣ በኪሎ ነው የሚከፍለው እና የዛ አገር ላይሰንስ የሌለህ ከሆነና በሌላ ሰው ላይሰንስ የምትሰራ ከሆነ ያ ላይሰንስ ያለው ሰውዬ ነው ከነጋዴው ገንዘብ የሚቀበለው። እሱ ደግሞ ለአንተ ሲከፍልህ በሰዓት ነው የሚከፍልህ። ዘን ምን ይሆናል? ያ ባለ ላይሰንሱ በኪሎ ስለሚቀበል በተሻለ መጠን አንተ አውቀም ሳታውቅም መጨመር ይፈልጋል እና ሚዛን እንዲቆጣጠርልህ ሰው
ለሚዛን ብለህ ብቻ ከሌላ ሀገር አታመጣም መቼም እና ከሎካል ነው የምትቀጥረው። ትንሽ ገንዘብ ይሰጡትና እሱም ትንሽ ያሳልፋል። ስለዚህ ብዙ ጊዜ አደጋዎች ያጋጥማሉ እና የሚያጋጥሙበትም ምክንያቶች አንድ ጥገና ሬጉላርሊ ያለመከታተል፣ ሁለተኛ ኢንኬዝ ሞተር ቢጠፋ አንድ ሞተር ቢጠፋ አውሮፕላኑ በአንድ ሞተር መሄድ ከሚችልበት ክብደት በላይ ስለተጫነ አይበርም። ሰዎች ጫካ ውስጥ ያርፋሉ። የኮንጎ ጫካ ውስጥ አረፍክ ማለት ያው ተረሳህ ቀረህ ማለት ነው። ቢኮዝ የዛ ዴንስ ፎሬስት ውስጥ ገብቶ የሚያወጣ ሰው የለም እና ብዙ አደጋዎች አሉ ያጋጥማሉ። ማረሚያ እርምጃዎችም አይወሰዱም። በቃ አክሲደንት አጋጠመ መጠነኛ የሆነ ኢንቨስቲጌሽን ተደርጎ ይዘጋል። እዚህ ምንድን ነው የሚሆነው? እንግዲህ መጀመሪያ ኤር ሰርቪስ ላይሰንስ የሚባል ማውጣት አለብህ እና እሱን ለማግኘት ጠበቃ ይዘህ የኦፐሬተሮች ማህበርም አለ። ከዛ በፊት እዛ የኦፐሬተሮች ማህበር ጋር ሄደህ ራስን አስተዋውቀህ የአንድ አውሮፕላን ቢዝነስ ማካሄድ የምትችል መሆንህን ለኮሚቴው አረጋግጠህ ኮሚቴው አፕሩቭ ሲያደርግህ ሲቪል አቪዬሽን ኤር ሰርቪስ ላይሰንስ ይሰጥሃል። ያንን ካገኘህ በኋላ ኤር ኦፐሬተርስ ላይሰንስ የሚል አለ። እሱን ለማግኘት የበረራና የጥገና ምርመራ ይደረግብሃል። መጥተው ያለህን ፋሲሊቲ ያሉ የፓይለቶችህን ኤክስፒሪየንስ ለዛ አውሮፕላን ብቃት እንዳላቸው የተረጋገጠበትን ዶኩመንት እና ደግሞ በኢንስትሩመንት ሬቲንግ የሚባል አለ። ደመናማ በሚሆን ሁናቴ ውስጥ መብረር መቻልህን ሲቪል አቪዬሽን ሁሌ ቼክ ያደርጋል። ላይሰንሱን የሰጠህ አገር ሲቪል አቪዬሽን እና እነኛ ነገሮች ተሟልተው መኖራቸውን ይፈትሹሃል። የጥገና ፋሲሊቲህን የደረጀ ጥገና ውስጥ ኮንትራት ተፈራርመህ እንደሆን መፈራረምህን ዶኩሜንት ታሳያለህ። አይ የራሴን ጥገና ነው የምሰራው የምትል ከሆነ ደግሞ ኢንጂነሮች መኖራቸውንና ያን አውሮፕላን ለመጠገን ፋሲሊቴትድ መሆናቸውን ላይሰንስ እንዳላቸው ላይሰንሳቸው ላይ ይሄ አውሮፕላን ኢንክሉድድ መሆኑን ሃንጋር ሊኖር ያስፈልጋል። የሃንጋሩ የሚከፈተው በር በአውሮፕላኖቹ የክንፍ ስፋት ልክ ወይም ከዛ በላይ ምክንያቱም ሃንጋሩ ውስጥ ገብቶ መጠገን አለበት እና እሱ እንዳለህ ወይም ተከራይተህ ዶኩሜንት ካለህ መኖሩን ያረጋግጣሉ። ቱልስ የመጠገኛ የሚያግዙ እቃዎች እንዳለ ሁሉ ቼክ ይደረጋል። ለምሳሌ ማጥበቂያ መሳሪያ አለ እና በየጊዜው ቴስትድ ሆኖ የሚሰጥህ ሪዲንግ ትክክል መሆኑ መረጋገጥ አለበት። እነኚህ ነገሮች የተሟሉ ከሆኑ ላይሰንስ ታገኛለህ፣ ኤር ኦፐሬተርስ ላይሰንስ። ከሁሉ ነገር በፊት ግን
የንግድ ፈቃድ ማውጣት አለበት። ያ የንግድ ፈቃድ እንደማንኛውም ስራ አይነት የሆነ የንግድ ፈቃድ ነው። እንግዲህ ከሌላው ስራ የሚለየው ምንድን ነው? ለሁለቱም ቢዝነስ ላይሰንስ ያስፈልግሃል። የሌላው ስራ እዛ ጋር ሲቆም ለምሳሌ የፍጆታ እቃዎች አምጥተህ የምትሸጥ ከሆነ በቂ ነው እሱ። ወራዝ አቪዬሽን የምትገባ ከሆነ ኤር ሰርቪስ ላይሰንስ፣ ኤር ኦፐሬተርስ ላይሰንስ ሊኖርህ ይገባልና እነሱን ይፈትሹሃል። አንዳንድ ሪሊ ሲቪል አቪዬሽኖች ለምሳሌ ኬንያ ጥሩ ናቸው። አንዳንድ ጥቃቅን ነገሮች ቢጎሉህ መጥተው ይሄ ጎሏል ብሎ ዘግተው አይሄዱም። እችን ነገር አሟላና ጊዜ ይወስኑላል። በዚህ ጊዜ ተመልሰን እንመጣለን ይለዋል። ታሟላና ትጠብቃቸዋለህ። ጀነራል አቪዬሽን ማለት ሬጉላር አየር መንገድ ያልሆነ ናሽናል ካሪየር ያልሆነ ጀነራል አቪዬሽን በጣም የተስፋፋው ላንሴሪያ የሚባል ኤርፖርት ውስጥ ያለው የሳውዝ አፍሪካ ቢዝነስ ሴንተር ነው። እሱ በጣም ብዙ አውሮፕላኖች ነው ያሉት እና ደግሞ የሚሰሩትም እስከ ምሽቱ 2 ሰዓት ብቻ ስለነበረ ከምሽቱ 2 ሰዓት በኋላ ከመጣ የሚሰማህም የለም። ኢንተርናሽናል ኤርፖርቱ ጋር ያደርስሃል። ከዛ ደህና ሁን ነው የሚልህና ራስህ አካባቢህን እያጣራ ሜዳው መብራት ግን አብርተውት ነው የሚሄዱት። ማረፍ ትችላለህ። እና እሱ ነበረ በአንደኛ ደረጃ የነበረው። ቀጥሎ የኬንያ ነው ጀነራል አቪዬሽን ያደገበት ሀገር። እኛ መጀመሪያ እዚህ ሀገር ስንመጣ ሁሉ ሰው 12 ሰዓት ተኩል ጠዋት ቴክኦፍ ማድረግ ነው የሚፈልገው፣ ግን ሁሌ አይሳካም። ታክሲ አውት የማድረግ ፈቃድ ታገኝና አውሮፕላኑ ሜዳው ጫፍ ላይ ሄደህ ትጠብቃለህ። መዓት አውሮፕላን ነው ቴክኦፍ። አንዳንዴ 10 አውሮፕላን ተራ ይዞ ይጠብቃል። እና በዛን ጊዜ የጫት ንግድ በጣም የተፋፋመበት ጊዜ ስለሆነ ብዙ አውሮፕላኖች ጫት ነው የሚሰሩት። ጥቂት አውሮፕላኖች ሶማሌ ሁማኒቴሪያን ሪሊፍ የሚሰሩ አሉ። ከዛ ሶማሌዎች ራሳቸው ለተለያየ ጉዳይ አውሮፕላን የሚከራያሉ እና ሁሉም በዛን ሰዓት ቴክኦፍ ማድረግ ነው የሚፈልጉት። እና እነኚህ የጫቶቹ የሚሄዱበት መንገድ ረጅም ስለሆነ እና ደግሞ ነጋዴው እቃው ዴስቲኔሽን አርሊ ማድረስ እና መሸጥ ነው የሚፈልገው። መጀመሪያ ያረፈ መጀመሪያ ይሸጣል። እና እቺ ሽሚያ ስላለች ቴክኦፉ የሚደረገው ወደ ፕሪቪየስ ዴይ ማለት 9 ሰዓት እንደዚህ 10 ሰዓት ሌተስት ፈጣን አውሮፕላኖች ከሆኑ 10 ሰዓት ይነሳሉ። አለበለዚያ 9 ሰዓት አውሮፕላኑ ኤርቦርን ነው፣ ጫት ነው የሌሊት ማለት ነው። አዎ። እና እዛ ሲደርሱ ልክ ጎክ ሲቀድ ለመድረስ ነው ሽሚያው። እና ቶሎ ቶሎ ብለህ ጭነቱ ምናምኑ ባይ ሚድናይት ያልቃል ለሚቀጥለው ቀን። እና ትጠብቅና
ሰዓትህ ልክ ስትደርስ ከሌላው ሰው ቀድመህ ሞተር ማስነሳትና ታክሲ ክሊራንስ ትጠይቃለህ። ሄደህ ሰልፍ ትገባለህ። እንግዲህ በተራ ያስነሳሉ። አንዳንዴ ግን ብዙ ከመጠበቃችን የተነሳ መሬት ላይ ነዳጃችን ይጎላል። ሶማሌ ደግሞ ነዳጅ አንደኛ በበርሜል ያለ ነዳጅ ነው የሚያመጡልህ፣ ሁለተኛ ውድም ነው። ስለዚህ ያንን እዛ ነዳጅ አለ ብለህ ተማምነህ አትሄድም። አትሊስት ነዳጅ በባውዘር የምታገኝበት ቦታ የሚያደርስህን ነዳጅ ስለምትፈልግ በመጠበቅ ከጎደለ አንዳንዴ እንመለሳለን ነዳጅ ለመሙላት። የሬሊፉም ስራ ወደ ሶማሊያ አለ፣ ወደ ሱዳን፣ ደቡብ ሱዳን አለ። ሁለቱ ብቻ ብዙ አውሮፕላኖችን አኮሞዴት የሚያደርግ ነው እና ፍላጎቱ ስላለ የእርዳታ ድርጅቶች እና የተባበሩት መንግስታትም ብዙ አውሮፕላኖች ስለሚከራይ እርዳታው ደግሞ ደቡብ ሱዳን እና ሶማሌ ሁለት ስለሆነ ብዙ አውሮፕላኖች እዛ ውስጥ የሚወሉ ናቸው። ከዛ አልፎ ደግሞ ጫት አለ። ጫት አንዳንድ ሰፋ ያለ መንደር የምትሄድ ከሆነ አንዱ ነጋዴ ብቻ ይሞላዋል አውሮፕላኑ። ዘርፎር ብዙ አውሮፕላኖች እዛ ውስጥ የሚወሉት ናቸው። ጀነራል አቪዬሽን ለማደግ የቻለበት ዋናው ምክንያት የኬንያ የሬሊፍ የአካባቢ ኢስተርን ሴንትራል አፍሪካ ላሉት ሀገሮች የሬሊፍ ሄድኳርተር ስለሆነ፣ ሁለተኛ ወደ ሶማሌ የጫት ንግድ ስላለ፣ እንግዲህ ከዛ በላይ ደግሞ እንግዲህ ለህብረተሰቡ አልፎ አልፎ አገልግሎት በረራ ይኖራል። በዚህ ምክንያት ኬንያ ውስጥ ጀነራል አቪዬሽን በጣም አድጓል። ኦፍኮርስ ያ ሲቹዌሽን አሁን የለም። ምክንያቱም የሬሊፍ ስራውም ቆሟል፣ የሱዳን ቆሟል፣ የሶማሌም የለም። ስለዚህ እንደ ድሮ አይደለም ስራው። በት ስቲል ፋሲሊቲው አለ፣ የጥገና ፋሲሊቲ፣ የተለያየ አይነት የጥገና ፋሲሊቲ የምትፈልገው ሁሉ አለ፣ ይሰራል። አሁን እንደውም ከአዲስ አበባ ሁሉ ለጥገና እዚህ ሀገር የሚመላለሱ ኩባንያዎች አሉ። ኢሚግሬሽን፣ ካስተም ሁሉ በደንብ የተደራጀ ስለሆነ ያለውን ስራ አኮሞዴት ለማድረግ የሚመጡትን አውሮፕላኖች ሁሉ ያለ ችግር አኮሞዴት ያደርጋል። ከዛ ቀጥሎ ያለው ላንሴሪያ ነው። ላንሴሪያም እንደ ድሮ አይደለም። አሁን ድሮ የአንጎላ ጦርነት ስለነበረ እርዳታ በደቡብ አፍሪካ አርጎ ስለሚመጣ እና አንጎላና ሞዛምቢክን ፋሲሊቴት ያደርጉ ስለነበረ ማደግ ችሏል። አሁን ግን እንደ ድሮ አይነት ስራ ላንሴሪያም ሊኖር አይችልም። ግን አሁን እንግዲህ ዲቨሎፕመንታቸው የመንገድ የሬል ዲቨሎፕመንታቸው አነስተኛ የባህር አክሰስ የሌላቸው ሀገሮች እነሱ ውስጥ ነው እንግዲህ ኢስት ኤንድ ሴንትራል አፍሪካ እዛ ውስጥ ነው ስራ ያለውና አሁን በእነኚህ ሀገሮች ውስጥ ሄዶ ስራ መጀመር ለሚፈልግ ሰው ክፍት ነው። የቢዝነሱ ጉድለት ምን ነበረ? የከሰርንበት ዋናው ምክንያት
አውሮፕላኑን ለመከራየት የፈረምነው ውል ስህተት ነበር እና መፈረም የነበረብን ብልሽት ቢያጋጥመው በተለይ ሞተር ነክ ከሆነ የኛ ኃላፊነት እንዳይሆን ብለን መስማማት ሲኖርብን እችን ስላላወቅን ጥገና በጠቅላላውም ባይሆን አትሊስት 50% የኛ እንዲሆን አድርገን የተስማማነው እና ሞተር ከተበላሸ ወጪ በጣም ብዙ ነው እና የምናርፍበት ቦታ አቧራማ ነው። ሞተሩ ደግሞ ከክንፉ ስር ስለሆነ ክንፉም ሎ ዊንግ አውሮፕላን ስለነበረ ብዙ አቧራ ስለሚስብና ውስጡ ስለሚያስገባ ሞተሮች እየተበላሹ እና የነሱ ኦቨርሆል ኮስት በጣም ብዙ ገንዘብ ስለሆነ ያለ የሌለውን ጠራርጎ ወሰደው። ሜንሊ ይሄ ነው እና ሚኒንግ ያ አውሮፕላን ለዛ አካባቢ ትክክለኛ አውሮፕላንም አልነበረም። ምክንያቱም ክንፉ ዝቅ ያለ ከሆነ ሞተሩም አብሮ ዝቅ ይላል። አፈር ሊገባ ይችላል፣ አሸዋ ሊገባ ይችላል። የብልሽት ፍሪኮንሲው ይጨምራል ማለት ነው። ስለዚህ አስፋልት ለአስፋልት ቢሆን ኖሮ ያ ሁሉ ኪሳራ አይመጣብንም ነበር፣ ፕሮፊታብል እንሆን ነበር እና የአውሮፕላን ምርጫችን ልክ አልነበረም። የተስማማነው ውለታም የሚያባብሰው ነበር። ለጥገና ብለን ያወጣነውን ገንዘብ ስናስበው በጣም ብዙ ነበረ። ግን ለጥገና ሆነ ያገኘነው ገንዘብ በሙሉ የአውሮፕላኑ ባለቤት ብዙም አልከሰረም፣ እኛ ግን ከሰርን። አውሮፕላን በተለይ የመከራየት ነገር ከሆነ ለምትሰራበት አካባቢ አፕሮፕሪየት የሆነ አውሮፕላን መሆን አለበት። የኛ ትልቅ አውሮፕላን ነው፣ በጣም ፋስት ነው እና የነበሩት ሜዳዎች ደግሞ አጫጭር አቧራማ ስለነበሩ በጭራሽ አውሮፕላኑ ለዛ የሚስማማ አልነበረም እና ከኛ መሀል አንደኛው ፓርትነር ነበር ሄዶ የተከራየልን። ብቻውንም መስደዳችን አንደኛውም ስህተት ነው። ላለው ኤንቫይሮንመንት የሚስማማ አውሮፕላን መምረጥ፣ ሁለተኛ ደግሞ የሚፈራው ፊርማ ስምምነቱ ላይ የጥገና ኮስት ሞተርን የማይመለከት ብለህ መስማማት በጣም አስፈላጊ ነው። በእውነቱ አፍሪካ ውስጥ የአቪዬሽን እድገት የሚጠበቀው ደረጃ አልደረሰም ማለት ይቻላል። ዋናው ምክንያት ጀነራል ፓብሊክ አቅም አቪዬሽንን ማሳደግ አይቻልም። እነሱ ዋናው ኢንተረስታቸው በትናንሽ አውሮፕላኖች ስራ ጀምረው ገንዘብ አግኝተው የራሳቸውን ፋይናንሻል ስኪም አሟልተው መሄድ እንጂ ሀገራዊ በምትለው ደረጃ አቪዬሽን እንዲስፋፋ ወጪ ማድረግ አቅሙም የላቸውም፣ ፍላጎትም የላቸውም፣ ማድረግም የለባቸው። ይሄ የመንግስት ስራ ነው እና
ኢትዮጵያ ውስጥ ያለው ችግር ግን የተገላቢጦሽ ነው። እስከ ጥቂት ጊዜ ድረስ ህወሓት አዲስ አበባ እስከሚገባ ድረስ የግል የአውሮፕላን ስራ መጀመር፣ አውሮፕላን ኦን ማድረግ አይፈቀድም ነበር። ስለዚህ ጀነራል አቪዬሽን ሊያድግ አይችልም። ኦን አዘር ሃንድ አየር መንገዱ አለ። አየር መንገዱ ትርመንደስ እድገት ያድግ ነበር። ምክንያቱም ኤስታብሊሽድ ሆኗል። በሀገር ውስጥ ያለውን የመንገደኛና የካርጎ ስራ መጀመሪያ ሰርተውት ዲቨሎፕ እያደረጉት መጥተዋል። ከሀገር ውጭ በሪጅኑም ሆነ በኢንተርናሽናል ስራውን እየሰሩት ለብዙ አመት ስለመጡ በየጊዜው እያደጉ መጥተው አሁን ያሉበት ደረጃ ደርሰዋል። ዋናው ምክንያቱ ግን አየር መንገድ ገንዘብ ስላለው መንግስትን ሄዶ ባጀት አሎኬት አድርጎልኝ ትምህርት ቤት መክፈት ፈልጋለሁ ማሰልጠኛ ምናምን ብሎ መጠየቅ አይኖርበትም። ራሱ እቅድ አውጥቶ እቅዱን ተግባራዊ ለማድረግ አቅሙ አለው። ስለዚህ የራሱን ኢትዮጵያውያን የሆኑትን በነፃ በማስተማር አውሮፕላኖቹ ደግሞ የመማሪያ አውሮፕላኖቹ በዩናይትድ ኔሽንስ ዴቨሎፕመንት ፕሮጀክት ለአፍሪካውያን የመማሪያ ሴንተር እንዲሆን ብለው ገዝተው የሰጧቸው ስለሆኑ ከአፍሪካ ሀገሮች መጥተው ለሚማሩት ተማሪዎች እነሱ የሚሰጡት ስኮላርሽፕ እና ገንዘቡን ይከፍላሉ። ግን የሚከፍሉት አፍሪካ ውስጥ ያለውን አቪዬሽን በሙሉ ለማሳደግ በሚበቃ ካፓሲቲ አይደለም፣ ሊሆንም አይችልም። ግን የተወሰኑ ከየሀገሩ 1፣ 2፣ 3 አንዳንዴም ለአንዳንድ ሀገሮች ዩኤንዲፒ የሚከፍልላቸው 5፣ 6 ሰዎች ሊመጡ ይችላሉ። እነኚህን አጠራቅሞ የራሱን ፍላጎት ለማሟላት የሚያስፈልገውን የተማሪ መጠንም ከሀገር ውስጥ መርምሎ በነፃ ስለሚያስተምር ድሮ የነበረውን ላይክ ከ19 እስከ 2000 ማለት ትችላለህ የራሳቸውን ፍላጎት ማሟላት ይችሉ ነበር። ከዛ በኋላ ግን የአየር መንገዱ እድገት እና የማሰልጠን አቅሙ የማይገናኝ ሆነ። ከፍተኛ እድገት በአውሮፕላኖች ቁጥር ስለጨመረ፣ ንግዱም ስለጨመረ የግድ ውጭ ሀገር የሰለጠኑ ልምድ ያላቸው ሰዎች መቅጠር ግዴታ ሆነ። ብዙ ፓይለቶች አሉ ከውጭ ሀገር የተቀጠሩ እና በይህን ያህል ጊዜ ያሟላሉ ለማለትም ችግር ነው። ምክንያቱም የአየር መንገዱ እድገት አሁንም አልቆመም፣ በጣም እያደገ ነው። አሁንም ይቀጥላል። አውሮፕላኖች በቅርብ ጊዜ ውስጥ እንደ 12 አውሮፕላኖች ይመስሉኛል አዘዋል እና በጣም ብዙ ሰው ይጠይቃል። የኢትዮጵያ አየር መንገድ ማለት ነው። አዎ እንግዲህ የጥገና ክፍሉም የሚያሰለጥናቸው ሰዎች ኢንጂነር ደረጃ እስከሚደርሱ ድረስ ጊዜም ስለሚፈጅ ፍላጎቱን ማሟላት ቀላል አይደለም፣ ላይቻል ይችላል። አሁን የኢትዮጵያ አየር መንገድ ምንድን ነው እድገቱ ፈጣን ሆነ። በፍጥነቱም መጠን ደግሞ ፕሮፊታብል ሆነ። ስለዚህ እድገቱን ማቆም አትችልም። ጥቅሙ እንደ ልብ እያለ ያለው አማራጭ ትሬኒንግ ፋሲሊቲህን በተቻለ መጠን ማስፋፋት ነው። የኢትዮጵያ አየር መንገድ እድገት ግን ከነሱ የማሰልጠን
ፖቴንሻል በላይ የሆነ ይመስለኛል እና በጥቂት ጊዜ ውስጥ በሙሉ ደማንዱን ማሟላት የሚችሉ አይመስለኝም። በየሀገር ውስጥ ያለው የመንግስታት ፖለቲካል ዊል አገራቸው ውስጥ አቪዬሽን እንዲያድግ ጠንካራ ፖለቲካል ዊል የለም። ምናልባትም በጣም ኤክስፔንሲቭ ነው፣ በጣም አስቸጋሪ ነው፣ በጣም ሰው የለንም የተለጠነ በሚል አስተሳሰብ ፈርታውትም ሊሆን ይችላል። ኢንቨስት ስለማያደርጉ አቪዬሽን ሊዳብር ወይም አብዛኛቸው ውስጥ ኤግዚስት ሊያደርግም አልቻለም። በተለይ ሴንትራል አፍሪካ ምንም የለም። ወደ ዌስት አፍሪካ ብትሄድ ለረጅም ጊዜ ምንም አልነበረም። አሁን ደግሞ ናይጄሪያ የጀመረ ነው። የቀድሞ ንጉሥ በጣሊያን ወረራ ጊዜ ጣሊያኖች ማስታርድ ጋዝ በአውሮፕላን እየጣሉ ወይ ማስታርድ ጋዝ የተከለከለ ኬሚካል ነው እና ግን በኢትዮጵያን ሬዚስታንስ ላይ ማስታርድ ጋዝ እየጣሉ ብዙ ሰው ስላቃጠሉ እና አሰቃይቶ ነው የሚገልህ እና ልክ ጦርነቱ እንዳለቀ አቪዬሽን ማቋቋም አስፈላጊ ነው ብለው ስላመኑ ከጦርነቱ በኋላ ኢሚዲየትሊ መጀመሪያ አየር ኃይልን አቋቋሙ። ከዚያ በኋላ የተወሰኑ ሰዎችን ከአየር ኃይል በመውሰድ አየር መንገዱንም አብሮ ማሳደግ ተጀመረ። ስለዚህ ፖለቲካል ዊሉ ኤግዚስት አደረገ ከ1940ስ ጀምሮ። ስለዚህ ያንኑ ዴቨሎፕ እያደረግ መቀጠል ነው እንጂ አዲስ ሀሳብ፣ አዲስ እቅድ፣ አዲስ ኢንቨስትመንት አታወጣም። ያው እድገትህን የሚያሟላ አይነት ዴማንድ ፈርኒሽ ማድረግ ብቻ ነው። በዚህ ምክንያት ከሌሎቹ አፍሪካ ሀገሮች የተለየ እድገት አሳይተው በሀገሩም ውስጥ ካሉት የመንግስት ተቋሞች ሁሉ ሞስት ሰክሰስፉል በዓለም ደረጃ አገሪቱን ሊያስጠራ የቻለ የእድገት ደረጃ ላይ የደረሰ አየር መንገድ ነው። አሁን የኢትዮጵያ አየር መንገድ እንደ አፍሪካ ውስጥ እንዳሉት እድገት የሚጠብቅ ሳይሆን የሚወዳደር ነው። አሁን ይሄ የግል አውሮፕላኖችን እንዲሰሩ የመፍቀድ ነገር ከተጀመረ ረጅም ጊዜ አይደለም። በፊት ክልክል በጃንሆይም ጊዜ ተከልክሎ አይመስለኝም። ግን አቅም ያለው እውቀት ያለው ፍላጎት ያለው ኦፐሬተር አልመጣም። ነገር ግን አይ ቲንክ በህወሓት ጊዜ ይመስለኛል ተፈቀደ እና ሲፈቅዱም ሊሚት አድርገው ነው የአየር መንገዱ የመሸከም ካፓሲቲው ይሄን ያህል ነው። ስለዚህ ይሄን ያህል መቀመጫ ያለው ብቻ አየር መንገዱን ኮምፒት እንዳያደርግ በመቀመጫ በመጫን ካፓሲቲ የእቃ ሊሚት ለማድረግ ሞክሮ ነው መጀመሪያ ላይ። አይ ቲንክ በኋላ ሲያዩት አይሰራም፣ ለቀቁት እና እነኚህ የትናንሽ ካሪየሮች በመምጣታቸው የተነሳ በሀገር ውስጥ ጀነራል አቪዬሽን ስራ ጀመረ ማለት ነው። እስከዛ ድረስ ግን በሲቪል ደረጃ
ጀነራል አቪዬሽን አልነበረም። ጥቂት በአድማስ ኤር ለእርሻ መርዝ መርጫ የሚሆኑ አውሮፕላኖች ብቻ ነበሩ የተፈቀደላቸው። በኋላ አሁን በቅርብ ጊዜ ነው ካፓሲቲያቸውን ሊሚት አድርገው ጀነራል አቪዬሽን እንዲዳብር እንዲያንሰራራ ለማድረግ የተፈቀደውና እንግዲህ ይሄንን ይዘው ከቆዩ ለጥገናም ናይሮቢ መምጣት አይኖርባቸው። የጥገና ፋሲሊቲ ሌላ ሰው ሊያቋቁም ይችላል፣ ብዙ አውሮፕላኖች መኖራቸውን ካረጋገጠ። የረዲፍ ስራም በዚህ በሆርን ኦፍ አፍሪካ ተደጋግሞ የሚመጣ ጉዳይ ስለሆነ አቪዬሽን ፈቃድ ከተገኘ ሊያድግ ይችላል እና አሁን እሱም ስላለ ፕሮባብሊ እንግዲህ አድጎ እነ ኬንያ የደረሱበት እና እነ ሳውዝ አፍሪካ የደረሱበት ደረጃ መድረስ ይችል ይሆናል። አሁን ግን በጣም ሊሚትድ ነው። ልምድ ያላቸው ሰዎች ያረጃሉ፣ ሪታየር ያደርጋሉ፣ ይሞታሉ። በኋላ ለመስራት ፈቃደኛና ፖቴንሻል ያለው ሰው ሊሚትድ እየሆነ ሊሄድ ይችላል። በአሁኑ ጊዜ ግን ከአየር ኃይልም ብዙ ሰዎች ሪታየር አድርገው በጡረታ ቁጭ ብሎ ነው ያሉት። ከአየር መንገድም እንደዚሁ አክቲቭሊ የመብረር ጊዜያቸውን እድሜያቸውን ጨርሰው ሪታየር ያደረጉ ሰዎች አሉ። እነኛን ሁሉ መጠቀም ይቻላል፣ ግን ሀሳቡና የመጀመሪያው እርምጃ አልተወሰደም። ገብተህበት ፕሮፊታብል ለመሆን በአዋቂ ሰው መመራት አለበት። ከሌላው ስራ በጣም የተለየ ነው እና በእውቀት ያልተመራ ኦፐሬተር ከሆነ ሎሱ ብዙ ነው። ፕሮፊት ማጣት ብቻ ሳይሆን ከዛም በላይ የሆነ ኪሳራ ያመጣብሃል። ስለዚህ ኤክስፒሪየንስ ማን ፓወር ማኔጅ እንደሚያደርገው እስከሆነ ድረስ ኤኪፕመንቱ ደግሞ ለምትሰራበት ኢንቫይሮንመንት አመቺ የሆነ ከሆነ የአውሮፕላን ደግሞ ከፍተኛ ወጪ ነዳጅ ቢሆንም ጥገናውም እንደዚሁ ወጪ የሚያስከትል ነው። ስለዚህ ሌላ ቦታ ሄደህ ብታስጠግን ውድ ነው የሚሆነው። የራስህን ጥገና ፋሲሊቲ ማቋቋም ፖቴንሻል ካለ አቪዬሽን በጣም ፕሮፊታብል ቢዝነስ ነው በአፍሪካ ውስጥ በአሁኑ ጊዜ።